ኪዳነ ምህረት ማለት ምን ማለት ነው? የምህረት ቃል ኪዳን ማለት ነው። ለምን ኪዳነ ምህረት ተባለች? ያው ኪዳነ ምህረት የተባለችበት ያው የምህረት ቃል ኪዳን ስለተሰጣት ማለት ነው። ተሰጣት ስለሆነች ኪዳነ ምህረት ተብላለች። 78 ሰው የበላው ሰው ማን ይባላል? በላይ ሰብ ይባላል። 78 ሰው የበላው ሰው መጨረሻውስ እንዴት ሆነ? በእናታችን በቅድስት ድንግል ማርያም ስም እፍኝ ውሃ በመስጠት ያው እንግዲህ ምህረትን አግኝቷል ማለት ነው። የሐዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? 35። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? 64። ከአምስቱ አዕማደ ምስጢራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ምንድን ነው? ያው በክርስቶስ ተፈጽሟል። በእኛ በሰዎች ዘንድ ግን ያልተፈጸመው ምስጢረ ትንሣኤ ሙታን ነው። በመጨረሻም እስኪ አንድ የኪዳነ ምህረት መዝሙር ትንሽ በልልን። አውቀዋለሁ ደጅሽን የረብ ቦታዬ ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምህረት አንቺ ያለሽልኝ። ኪዳነ ምህረት ማለት ምን ማለት ነው? ኪዳነ ምህረት ማለት የምህረት ቃል ኪዳን ማለት ነው። ለምን ኪዳነ ምህረት ተባለች? የምህረት ኪዳን የተሰጠበት ስለሆነ። 78 ሰው የበላው ሰው ስም ማን ነው? በለህሰብ 78 ሰው የበላው ሰው መጨረሻውስ ምን ሆነ? በእመቤታችን ስም አንድ ፍኛዋ ሰጣና ተማረ፣ ምህረት ተደረገለት። እመቤታችን ቅድስት ድንግል ማርያም ከሔዋን ጋር የሚያመሳስላት ነገር ምንድን ነው? ወይንስ ምን ነው? እናትነታቸውና ሴትነታቸው። የሐዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? 35። እመቤታችን ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? 64። ከአምስቱ አዕማደ ምስጢራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ምንድን ነው? ወይንስ የትኛው ነው? ተንሥአ እሙታን። ኪዳነ ምህረት ማለት ምን ማለት ነው? ኪዳነ ምህረት ማለት የኪዳን ቃል ሲሆን እመቤታችን የተፈጸመባትን ቃል ስናስብ ኪዳነ ምህረት በማለት እንገልጸዋለን ማለት ነው። ለምን ኪዳነ ምህረት ተባለች? ኪዳነ ምህረት የተባለ ያው እመቤታችን ድንግል ማርያም ለኢየሱስ ክርስቶስ የሰጣትን ቃል ኪዳን በማሰብ ኪዳነ ቃል ኪዳነ ምህረት ብለን እንጠራታለን። ይህን ቀን በማሰብ 78 ሰው የበላው ሰው ማን ይባላል? 78 የበላው ሰው ባህለ ሰብ ይባላል። ይሄ 78 ሰው የበላው ሰው መጨረሻ ላይ ምን ሆነ? ከዛ ከድርጊቱ ከተመለሰ በኋላ 78 ነፍስ ከበላ በኋላ የምህረት ያገኘበት ወይም ደግሞ ተስፋ መንግስተ ይባላል ጥርኝ ውሃ ሰጥቶ በዛ ምክንያት ተስፋ መንግስተ ሰማያትን እንዲወርሱ ነው። እመቤታችን ቅድስት ድንግል ማርያም ከእናታችን ሔዋን ጋር የሚያመሳስላት ነገር ምንድን ነው? እመቤታችን ቅድስት ኪዳነ የሚያመሳስላት ነገር ዳግማዊት ሔዋን ትባላለች። ድንግል ማርያምና ሔዋን በገነት በነበረችበት ጊዜ የነበራትን ንጽህና እመቤታችን ደግሞ ኢየሱስ ክርስቶስን በጸነሰችበት ወይም ቅዱስ ገብርኤል ቃል ኪዳን በሰጣት በኋላ የዳግሚት ሔዋን ትባላለች። ወይም ከገነት ከመውጣቷ በፊት ያ የሚያመሳስላቸው ዳግማዊት ሔዋን የምንላት በዛ ምክንያት ነው። የእመቤታችን ድንግል ማርያም እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? 64። ከአምስቱ አዕማደ ምስጢራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ምስጢር የትኛው ነው? ወይንም ማን ነው? እንግዲህ በዳግማዊ ትንሣኤ እያልን የምናለው ዳግም ምጽአትን የምንጠባበቃት የሰላም ወይም ኢየሱስ ክርስቶስ ሕዝብ ከአሕዛብ የሚታረቅባት ዳግማዊ ትንሣኤ ትባላለች። ኪዳነ ምህረት ማለት ምን ማለት ነው? የምህረት እናት መሰለኝ። 78 ሰው የበላው ሰው ማን ይባላል? በለይሰብ 78 ሰው የበላው ሰው መጨረሻውስ ምን ሆነ? እንዴት ነው? የሆነ ሰው ውሃ ጠይቆት በማርያም ብሎ ጠይቆት ከዛ ውሃ በስሟ ይሄን ስሟ ቃለው ብሎ በስሟ ውሃ ሰጥቶ ከዛ ነፍሱ ዳነች። የሐዲስ ኪዳን የመጽሐፍ ቅዱስ ቁጥሩ ስንት ነው? 35። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? 64። አንድ እስኪ የኪዳነ ምህረት መዝሙር ትንሽ በይ። ያለሽ ልዩ ጸጋ ያለሽ ልዩ ክብር ያ ሁሉ እመቤት በሰማይ